አንድ አባት በአንዲት በጣም ትንሽ ከተማ ውስጥ ብቸኛ ካህን ሆኖ መነኩሴ ነው ያገለግላል። እና በኋላ ሲያገለግል የአባት በዝሙት ይወድቃል። ከዛ ምን ይላቸዋል? ምዕመናንን ሰብስቦ በቃ እኔ ወድቄያለሁ፣ ከዚህ በኋላ ላገለግላቸው አልችልም ይላቸው። ሲላቸው ምዕመናኑ ምን ይላሉ? እኛ በዝሙት መውደቅን አላየንም። በእርግጥ ምስክር አቁሞ በዝሙት አይወድቅም፣ የታወቀ ነው። አላየንም፣ እኛ የምናውቀው አባታችን መሆንህን ነው፣ አገልግለን አሉት። ቢላቸው ይሰራቸው አልሰሙትም። መጨረሻ ላይ እሺ አገለግላቸዋለሁ፣ ማገልገል ግን አንድ ነገር ውለታው አሉልኝ አላቸው። ምንድነው አሉ? አገልግያችሁ ሲወጣ እምላችሁን ነገር ለመፈጸም ቃል ግቡልኛል። ችግር የለም አሉ። ያ ካህን ገባ፣ ቀደሰ፣ ቀድሶ አቆረባቸው። ካቆረባቸው በኋላ ልክ ሊወጡ ሲሉ ቆዩ አለና የቤተ መቅደሱ ደፍ ላይ ተኛና እያንዳንዳችሁ እየረገጣችሁኝ ይቅር በለው እያላችሁ ውጣሉ። ምዕመናኑ በሙሉ ተራ በተራ ያንን አባት እየረገጡ እየከበዳቸውም አንድ ቃል ገብተዋል፣ ይቅር በለው እያሉ ወጡ። እግዚአብሔር ስለ ትህትና ይቅር ብያለሁ፣ ሁላችንን ይቅር ይበለን።